ወንድማችን ሙዓዝ የከፋው ምንድነው? ለምን ለሙዓዝ የ12 ሚሊዮን ስቴዲዮ አልተገነበለትም? ለምን ሽርክ አልተስፋፋም? ለምን ሽርክ አልተስፋፋም ብሎ ነው የከፋው። አያችሁ አላህ ላይ ለምን ሽርክ እንዲስፋፋ አላረጋችሁም ብሎ ነው ያሳዘነው። ተመልከቱ፣ ስሙ። ሐቢብ ወደ ሚዲያው መጥቶ አንድ ተቋም መገንባት ፈለገ። ያ ተቋም ደግሞ ለኡመቱ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሙ ማህበረሰብ የሚጠቅም ነገር ያ ደግሞ ምንድነው? ቁርአን የሚቀረጽበት የነብዩ ሰለላሁ ዐለይሂ ወሰለም መዳኢዎች የሚቀረጹበት ነሲዳዎች የሚቀረጹበት ነው። ያም ደግሞ የሚተላለፈበት ምንድነው? ዳዕዋ ነው የሚደረግበት ማለት ነው። ዳዕዋ የሚያደርግም ሰው በዛ ይቀርጻል ድምፁ። የትኛውም ቦታ ላይ ስቱዲዮ ላይ እንደምንቀርጸው ማለት ነው። ማንኛውም ሰው ስቱዲዮ ላይ ተቀርጾ እንደሚለቀው ወይም ደግሞ ሌላ ቦታ ላይ ሄዶ የሚቀርጸው እሱ ጋር እንዲቀርጽ ነው። እኛ ከዚህ በፊት ለስንት ወንድም ቤት ለመግዣ ሲለመን ተቃውመን እናውቃለን። ሰማችሁ? ለስንት ወንድም ቤት ለመግዣ እነዚህ ወንድሞቻችን እነዚህ ኡስታዞቻችን ቤት ሲገዛላቸው ለምነው አይደለም፣ ማህበረሰቡ ፈልጎ ወዶ ነው ይገዛላቸው። ሚዲያ ላይ መጥተው ቤት ግዙልኝ ብለው አልጠየቁም። ገባችሁ? ማንን እንደሚል ሰምታችሁታል። ኡስታዝ ጣሃ ካሚል ነው የሚናገረው። በዚህ አጋጣሚ ቤት ለመግዛት አሉ። አያችሁ? እነዚህ ኡስታዞቻችን የቤት ኪራይ መክፈል አጧቸው ስንት ችግር መከራ አይተው ለሰው አልተናገሩም። ችግራቸውን ችለው እየኖሩ ነበር። ሰው ግን ማህበረሰቡ ሲሰማ አዝኖ እንዴት እንደዚህ ኡስታዞቻችን እንደዚህ አይነት ኑሮ ይኖራሉ ብለው በፍላጎቱ ነው ለኡስታዙ ቤት የተገዛለት። ስሙ በኡስታዞቻችን እንዴት እንደሚቀልዱ። This is አህባሽ by the way። ለሚገዛ ቆይ መኪና ተቋም ወንድም ቤት ለመግዣ ሲለመን ተቃውመን እናውቃለን። ግቢው ስለሚቆም 10 ሚሊዮን ብር 15 ሚሊዮን ብር ወጥቶ ለሚገዛ መኪና ተቃውመን ሰማችሁ? ግቢው ስለሚቆም 10 ሚሊዮን ብር መኪና ተገዝቶ ተቃውመን ተከል። አንተ ሐቅ ቢኖርህ ኖሮ አንተም ይሄን ቪዲዮ ሙዓዝ ፔጁ ላይ ነው የለቀቀው፣ ግቡና እዩት። ሐቅ ላይ ብትሆኑ ኖሮ ለነዚህ ኡስታዞች ይሄ መኪና መገዛቱ ትክክል አይደለም፣ አጥፍታችኋል፣ አይገባችሁም ብላችሁ ለምን አልወጣችሁ? እኛ አሁን እናንተን እንደምንቃወም ስቴዲዮ ለመገንባት 12 ሚሊዮን አይገባችሁም ብለን እንደምንቃወመው እናንተስ ያኔ ለምን አልወጣችሁ? ቤት ለምን ያኔ አልወጣችሁ? አልተቃወማችሁ? ማን ከለከላችሁ? ከዚህ በፊትም እኮ ስታሳስሩ ሰውን ስትደበድቡ የነበረ ጊዜ እኮ ዘመናት ነበር። ረሳችሁት እንዴ? ውስጥ ተቃውመን እናውቃለን ወይ? ለምን ብለን ስናውቃለን ወይ? ስንት ወንድም ተለምኖለት አይደለም ወይ እየተቋቋመ ያለው? ማናውቀው አለ? የትኛው ኢማም ነው? የትኛው ዓሊም ነው? የትኛው ዳዒ ነው በራሱ ገንዘብ ተቋቁሞ ያለው? የትኛው? ተመልከቱ በኡስታዞቻችን በአሊማቻችን እንዴት እንደሚቀልሉ። ኡስታዝ ዑለማ ወራሰት አልአንቢያ ነው አይደለም ናቸው አይደሉም? صح ወላላ? አያችሁ? ይሄን ቪዲዮ ሙዓዝ ፔጁ ላይ ለቆታል። ለምን? የዚህን ግለሰብ ሐሳብ ስለሚደግፈው ጓደኛው ስለሆነ ትናንትና ሙዓዝ ቤት መርቅኖ አይኑ ፈቶ ገብቶ ሲናገር የነበሩ 8 ልጆች አለኝ ማሻአላ 7 ልጆች አለኝ በልጆቼ በመናምን በሁለተኛ ሚስቴ እያለ ሲነይት ነበር። አይኑ እንደዚህ ፈቶ በወጥሮ እና እነዚህ ናቸው ወይ ለትውልዱ የሚጠቅሙት? ቪዲዮን አሳያችኋለሁ። እያወራው አይደለም እንደዚህ ብሎ ገብቶ 2 ሚስት አለኝ ማሻአላ 2 ሚስቶችን አላህ ጤና አፍያ ይስጣቸው፣ ልጆችህንም በልጆቼ ስም በዚህ ስም ስንት ደረስን ምናምን ይሏል። ስንት ሆነ ሙዓዝ ሂሳቡ ሲለው ሂሳቡ መደመር ራሱ ገቀበደው። ወላሂ ያ ጀማ ልክ ነኝ አይደለም? صح ያ ጀማ ቪዲዮ አለ አሳያችኋለሁ።